ሳላሪ ነው እንዴት ሻንጣ ብቻ መስሎኝ ነበር ሴት አንቺ ኧረ ከዚህ ባስ አለ ራቆቷ ምናምን ብልክልሽ አሁን ፖሊስ አንስቶት ነው ፎቶ አዎ ፖሊሶች ማንም ሰው ሳያነሳው ፖሊሶች ነው መተው ዜናው ምን ላይ ማግኘት የምችለው አረብኛ ዜናውን እስቲ የካፍቼ ነው አረብ ላይም ተለቀዋል አረብ ቻናሉን ንገሪኝ ዩቲዩብ ላይም ከሆነ ጽፌ ገብቼ ልፖስት ሰላም ትልክልሻለች ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ሀጀር ቤተሰቦች እንዴት ናችሁ ልኝ ሰላም ናችሁ ወይ እኔ ያለው አልሐምዱሊላህ እንግዲህ ሰሞኑን የተፈጠረው ነገር ሁላችንም ቤሩት ላይ እናውቃለን በጣም የሚያስጠላና በጣም የሚያሳፍር በጣም የሚያሳዝን ወላሂ የራሳችን ዜጋ እንደዚህ አድርገን እንዴት ነው የሰው ሀገር ዜጋ እኛን የሚያከብረን? እንዴት ነው ይሄን አክል በራሳችን ይሄን አክል ጭካኔ ካለ ማን ነው እኛን አክብሮን ማን ነው ለስጋችን ለደማችን የሚያዝነው? ይሄን አክል በቢላዋ ቆራርጠን ሻንጣ ውስጥ ሰውን የመሰለ ነገር ሻንጣ ውስጥ ሱብሃንአላህ ወላሂ በጣም እንጀ ወላሂ እንጀ ወይ የኛስ ክፋት አሁን በዛ ክፋታችን በጣም በዛ። ቆይ ምን አለ አሁን በምንድን ነው ይሄን አክል እዚህ ጋር ኢርስት የላችሁ ምን የላችሁ እኔ እንጃ በምን አመጣበት ወንድ ነው ወይም ብሄር ነው ምን ነው ይሄን አክል አገር ያለው ሰው እኮ ሰላም እየኖረ ነው እዚህ ግን ባልሆነ በሆነው በብሄር በመናምን እርስ በራሳችሁ ጃዛ ቤት ቁጭ ብላችሁ በዛው ችግር ይፈጠራል እና የራስን ዜጋ ትገላላችሁ ወይም ደግሞ ታርዳላችሁ አረቦች ቢያርዱን አረቦች ቢወጉን ይገርማል ወይ እንደዚህ የሰውን ነፍስ ቆራርጦ ሻንጣው ቢሆን እንኳን ምንም ባንዋደድ ምንም በቃ እርስ በራሳችን ውስጣችን ክፋት ቢኖር የሰው ሀገር ላይ ግን ማስመሰል አለብን እርስ በራሳችን እንዴት እንደምንዋደድ እርስ በራሳችን እንዴት እንደምንተጋገዝ ማስመሰል ቢያንስ እንደዚህ እርስ በራሳችን ተራርደን እንደዚህ እርስ በራሳችን ተጣልተን እርስ በራሳችን በብለዋ ተዋጋግተን እንዴት ነው የሰው ሀገር ሰው እኛን የሚያከብረን ስታስቡት ራሳችን አርክሰን እንዴት እንደፈለጉ በቃ እንደ ጉንዳን እንደገደሉ ነገር ነው አርጎ እኛን የሚያስቡ ለምን አገራችን ላይ ያለውን ነገር እያዩ ነው አሁን ሚዲያ ተስፋፍቷል ብዙ ነገሮች ይታያሉ ስለኛ ሁሉ ነገር ያውቃሉ እዚህ ጋር ደማችን ቢፈስ ለኛ ቆሞ የሚከራከርልን የለም አሁን እቺ ገዳዩዋ ማን ይሁን ከየት ይመጣል በቃ ይሄ እንትናቸው ነው አማላቸው ነው መገዳደል የራሳቸው እንትን ነው ብሎ ነው እኛን የሚተውን ለኛ ሰዓታቸውን መግደል አይፈልጉም ምክንያቱም ለራሳችን ክብር ስለሌለ በሀገራችንም ክብር የለን እዚህም ክብር የለን ባልሆነ ነገር አገር ያለው ሰው በሰላም ይኖራል እዚህ ያለን ግን በቃ ኧረ ተው የምር ተው ወላሂ ተከባበሩ መነጋገር አለ ስንት ነገር አለ ህግ አለ በህግ ጠይቁ የሆነው ነገር ቢሆን ራሱ በህግ ጠይቁ ለህግ መቅረብ ካልቻላችሁ ደግሞ ኤምባሲ አለ ብዙ ሂደቶችን መሄድ ትችላላችሁ ብዙ በቃ ወረቀት ባይኖራችሁ ግን ኤምባሲ ይደግፋችኋል እንደዚህ አይነት ምን አመት ኮንትራት ማዳም ቤት የምትሰራ አንዷ ደግሞ ከመጣው 11 ወሬ ነው ብላ እኔ ቤት ሁሉ መታለች እና ቅዳሜ ቀን ከስራ ወጣ ገዳይ ናት ተብሎ የተፖሰተው ከእሷ ናት ሟች ናት እንግዲህ ሟችን ነው ገዳይ ብሎ የፖሰቱት ማታ በጣም ተናድጄ ነበር ኢንፎርሜሽኑ እሱን ነው እያልኩሽ ያለሁት እዚህ ጋር ገዳይ ነው እያሸሽን ያለ ነው ለምን ራሳችን ላይ እንጠቁማለን አበሻ እንዳይሆን እንደው በቃ እግዚአብሔር አያርገው ነው ማለት ያለበት በቃ አበሾች አይሁኑ ምክንያቱም የኛ ስም ቤሩት ላይ አያምርም አፍሪካኖች እንኳን ስትሬትነት እየሰሩ አቡዬ አበሻነን ነው የሚሉት ስማችንን ለማጥፋት ገና ጥቁር ስለሆነ ገባሽ አይደል ውዴ እኛ ካለባበስ ጀምሮ እንኳን ካስተዳደግ ጀምሮ ስርዓት አለ አሁን ለምን እንደዚህ እንደሆነን አላውቅም
ቤሩት ላይ ማጣኝ እና ቤሩት ላይ በጣም ነው የምናደደው። እኛ አባቶቻችን ኢትዮጵያውያንን ጀግና አድርገው ነው የሰጡን ያስተማሩን በጀግንነት ነው። እንደዚህ አይነት አይደለም። እውነት ልብ ይሰብራል። እቺ ልጅ ስትሞት እቺ ልጅ ቅዳሜ ጠፍታ ጓደኞቿ እያፈላለጉ ከተጠርጣሪ መሀል ከተያዘችው መሀል ከኛ ጋር የምታፋልግ ናት። 2 ጓደኞቿ ከኔ ጋር ኮንታክት አላቸው። አንድም ሶስተኛ አለች፣ ስሟን መጥራት ስለማልፈልግ ነው። ሶስተኛም ልጅ አለች። በእሷ ጉዳይ በጣም ነው የሚያወሩኝ የነበረው። ኤምባሲ ምን አልኳቸው፣ እስኪ የሞተ ሰው ካለ ፋይል ላይ ካላችሁ ብዬ ስደውል ሰላም እኛ ጋር የለም፣ እንደውም እነዚህ ልጆች መጥተው ነበር፣ ከቻላችሁ ወረቀት ያለው ሰው ሄዶ ፖሊስ ጣቢያ ያስመዝግብ ሲሉ ያከራያት ሰውዬ ፖሊስ ጣቢያ አስመዝግቧል። ገባሽ? ልጅቷ ተብላ የተፖሰተችው የሞተችው እሷ ናት። ኢማጂን አቡዬ ሮብ ዕለት እኔ ሌላም እንዲያብዳ መንገድ ላይ 3 ቀን ሙሉ ተኝታ ሰው አላያትም እሷን ብለውኝ በድርጅቶች በኩል እሷን አስነስተን እቤት መጥቼ ላይቭ ዝም ብዬ ከፍቼ ቁጭ ብዬ ነው በለድዬ ወይም ደግሞ እነዚህ በየሰፈሩ የሚዞሩ ሰዎች ቴሬዛ የሰላም ቴሬዛ ስለ ቴሬዛ ነው የማወራው። እና የሚገርምሽ አቡዬ በለድዮች የሚባሉ ደውለውልኝ እቺ ልጅ አበሻቱን አቱን ለማጣራት ስለምንፈልግ ኑ አሉ። ከዛ እኔ ደግሞ ፎቶን አይቼ በቃ ስቅጥጥ ነው የሚለው አቡዬ የሁለቱንም የላኩልሽን ማለት ነው። ኢማጂን ከሻንጣ አውጥተዋትም ሻንጣ ውስጥ መሆን ያለው ማለት ቀጥታ ምንድን ነው ያደረኩትኝ ኮሚኒኬቲንግ ከጽህፈት ቤቱ ጋር ሳደርግ ድጋሚ አንድ ልጅ ደወለችልኝ። ባሏ በለድዬ ነው። ትደውልና ሰሉ ማልኬልሻለሁ እስኪ እዩ ስትለኝ አንዲት ልጅ የጠፋች አለች እሷ ልትሆን ስለምችል ቆይ እስኪ ጠብቂኝ ስላት በቃ አስነስተዋት ተነስታ ወደ ሆስፒታል ሄዳለች ልጅቷ። ከፖሊሶች ጋር ኮሚኒኬት አድርጉ ብለን ዘጋን ስልኬ። ከዛ በሚቀጥለው ቀን ያው ማታ ነበረ ይሄ ድርጊት የተፈጸመው፣ ማታ ነው የተገኘው አስክሬን ነው። ከዛ ሐሙስ ቀን ኤምባሲዎች ጋር ተደዋውለን ልጆቹም እነዚህ የሚፈልጓት አብረውኝ የሚፈልጓት የነበረው ሁሉንም ሂዱ ኤምባሲ ሂዱና አጣሩ። እኔ ልጅቷን በአካል ስለማላቃት አስክሬኑን ስላየሁትኝ ኢማጂን እናንተ ታውቃላችሁ ንቅሳት አላት ምናምን ብላችኋል። እኔ ንቅሳት ይኑራት አጭርቱን ረጅምቱን ጥቁርቱን አላውቅም። ቀለበት እንዳደረገች እንኳን የለቀቀችው ቪዲዮ ላይ ነው በዙም አድርጌ ያየሁት የላኩልሽ ላይ ማለት ቀለበት አለው ጣቷ ላይ። ስለዚህ ብያቸው ሐሙስ ቀን እዛው ዋሉ። ከጽህፈት ቤቱ ጋር ተደዋውለው ጽህፈት ቤቱ በጣም ብዙ ጥረት አድርጎ ሄዱ። አስክሬን አናሳያችሁ የሞተችው ኢትዮጵያዊ ናት ምልክት እንዲህ ብለው ፖሊሶቹ ለጽህፈት ቤቱ ነው የተናገረው፣ ለቆንጸላው ማለት። ቆንጸላው ደግሞ እነዚህን ይዟቸው ነው ሄደው ልጅ አንዷ ወረቀት ስላላት እሷን ወደ ቤት ይመልሳሉ ማታ። ያችኛዋን ልክ ሐሙስ ቀን ማታ ይያዛሉ ጓደኞቿ። አሁንም ሲያዙ አቡዬ የምነግርሽ ወንጀሉን ፈጽመዋል ሳይሆን ተጠርጣሪ ነው የሚባል ወንጀሉ ተጣርቶ መንግስት ራሱ የዚህ ሀገር ፍርድ ቤት እስከሚናገር ድረስ በተጠርጣሪ ነው የሚያዝ። ገዳይ ናቸው ተብሎ አይታወጅም። መንግስት መግለጫ እስኪያወጣ ምርመራውን አድርጎ መግለጫ አምነዋለሁና ቻልኩት የቀንምጡን ፊት ነው እንደ ቅኔ ኸይራለው ውስጥ ውስጡን ምቾት አላጣሁም በእርግጥ ከችግር ጋር ማናለኝ ያለሱስ የክፉ ቀን አጋር